ስለ የአሳ ዘይት ሲወራ ሰምታችሁ ታውቃላችሁ ብዬ አስባለሁ። ይህን የአሳ ዘይት መውሰድ ጥቅም አለው ወይ? የአሳ ዘይት አሳና ሌሎች ይህን የአሳ ዘይት ቅባት ያለባቸው ምግቦች የማይመገቡስ የአሳ ዘይትን ክብል ወይም ደግሞ ክኒን ቢወስዱ ይጠቅማቸዋል ወይ የሚሉ ሁለት ነጥቦችን ለማብራራት ስለፈለኩ ነው። ከምግብ የሚገኘው የአሳ ዘይት ጥቅም እንዳለው የተረጋገጠ ነው። ውስጡ ኦሜጋ 3 የሚባሉ ቅባቶች ሰውነታችን የማያመርታቸው ቅባቶች የያዘ ነው። እነዚህ ቅባቶች በሳምንት 2 ጊዜ አሳ በመመገብ ለሰውነታችን ጠቃሚ እንደሆነ የተረጋገጠ ነው። ጥቅሙ የተስተዋለው እንዴት ነው? በአውሮፓ ውስጥ የሚኖሩ ባህር ዳርቻ ከሚኖሩ ማህበረሰቦች በብዛት አሳ ይመገቡ ስለነበረ አነስተኛ የሆነ የስትሮክ እና የልብ በሽታ ሲከሰትባቸው ስለነበረ ነው የታወቀው ማለት ነው። ይህን አይነት አመጋገብ ለማይከተሉ በእንክብል ወይም ደግሞ በክኒን መልክ የተዘጋጀው የአሳ ዘይት ቢወስዱ ተመሳሳይ ጥቅም ያገኛሉ የሚል ሁልጊዜ የሚነሳ ጥያቄ አለ። የአሳ ዘይት እንክብል የሚወስዱት ወይም ሰዎቹ በሁለት ከፍለን ብናያቸው ጥሩ ነው። የመጀመሪያ ምንም አይነት በሽታ የሌላቸው ናቸው። እነዚህ ሰዎች ደግሞ ክኒኑም ቢወስዱ ምንም አይነት ጥቅም አያገኙም ነው። ስለዚህ አንድ ሰው ጤነኛና ምንም አይነት በሽታ ከሌለው አመጋገቡን በማስተካከል የተመጣጠነ ምግብ በመብላት በተቻለ መጠን አሳና ይህን የአሳ ዘይት ቅባት ያላቸው ምግቦች እንደ ለምሳሌ ተልባ አይነት ምግቦችን ቢጠቀም በቂ ነው። የግድ እንክብሉ መውሰድ የለበትም ነው። ሌላኛው የልብ በሽታና የኮሌስትሮል መጨመር ያለባቸው ሰዎች በተለይ የትራይግላይሰራይድ የሚባል የኮሌስትሮል አይነት አለ። እሱ ከ500 በላይ የሆነባቸው ሰዎች ናቸው። እነዚህ ሁኔታዎች ያሏቸው ሰዎች ወይም ታማሚዎች ክኒኑን ቢወስዱ እንደሚጠቀሙ ነው ያው ጥናቶቹ ያሳዩት ነው። ያው አንዳንድ ጥናቶች ደግሞ ያው ይሄን የአሳ ዘይት መውሰድ አደጋ እንዳለውም ያሳዩ ጥናቶች አሉ። አሁን ለምሳሌ እዚህ ጋር የጠቀስኩት አንድ ጥናት አለና ይሄ በእንግሊዝ የተሰራ ሪሰርች ነውና ምንድነው ያሳየው? ይህንን የአሳ ዘይት የሚወስዱ ሰዎች ወይም ደግሞ ታማሚዎች በተለይ ኮሌስትሮል ከፍ ያለባቸው የኤትሪያል ፊብሪሌሽን የሚባል የልብ ምት መዛባት ሲከሰትባቸው አሳይቷልና ይህ የልብ ምት መዛባት ደግሞ ችግሩ ምንድነው? ይሄ ለስትሮክ የሚዳርግ የልብ ምት መዛባት ነው። ከዚህ በተጨማሪ የደም ማቅጠኛ መድኃኒት የሚወስዱ ታማሚዎች ደግሞ ይሄ የማድማት አደጋ ደግሞ እንዳለው ታይቷልና ያው ድምዳሜ ምንድነው? ቅድም የጠቀስኳቸው ሁኔታዎች ያሏቸው ታማሚዎች ይሄን የኮሌስትሮል መጨመር የልብ በሽታ ያለባቸው ታማሚዎች ሁኔታዎችን ማመዛዘን ያስፈልጋል። ያው ጥቅም እንዳለው ያው ወይ ደግሞ ጥቅሙ እንደሚያመዝን ስለሚታወቅ መድኃኒቱን ቢወስዱ ጥሩ ነው። በአጠቃላይ ምክሩ ግን ምንም አይነት በሽታ የሌላቸው ሰዎች ግን ይህን ሁሉም ሰዎች እንዲወስዱት አይመከርም ነው። የዓለም የሕክምና ማህበራት ምን ይላሉ የሚለውን ስናይ ሁሉም የሕክምና ማህበራት ለምሳሌ የአሜሪካ ልብ ማህበርና ሌሎቹም ቅድም የጠቀስኳቸው ሁኔታዎች የሌሏቸው ሰዎች ወይም ደግሞ ሁሉም ሰዎች የአሳ ዘይት እንዲወስዱ አይመክሩም ወይም ደግሞ እንዲወስዱ ባይወስዱ ይሻላል ነው። በተፈጥሮ ልናገኛቸው የምንችላቸው ለምሳሌ ተልባ ውስጥ ኤል የሚባል አለ። ይሄም ዞሮ ዞሮ ወደ ኦሜጋ 3 የሚቀየር ነው የሚሆነው እና በተቻለ መጠን እንደዚሁ አሳ በመመገብ ኦሜጋ 3 ለማግኘት መሞከር ነው እንጂ እንዳልኩት ምንም አይነት በሽታ የሌላቸው ሰዎች ይህን የአሳ ዘይት ሁሉም ሰው እንዲወስድ አይመከርም። መውሰድ ያለባቸውም ቅድም የጠቀስኳቸው የኮሌስትሮል የትራይግላይሰራይድ የሚባለው ከ500 በላይ የሆነባቸው ሰዎችና የልብ በሽታ ይሄ የልብ ደም ስር ጥበት ያላቸው እሱ ራሱ ከሐኪም ጋር ከተመካከሩ በኋላ ሊኖረው የሚችለው አደጋ ከተመካከሩ በኋላ እንጂ ሁሉም ሰው ኢቭን እነዚህ ሁኔታዎች ያላቸው ካለ ሐኪም ምክር ወይም ደግሞ ትዕዛዝ ባይወስዱ ይሻላል ነው።